በጠርሙስ ማለት በጣም የሚያስቅ ነገር ትዛለኝና ላውራችሁ ብዬ ነውና እንደዚህ በጠርሙስ እዚያ ጋር ጠርሙስ እንደዚህ ከጠጣን በኋላ አይመለስማ። ስድስተኛ ክፍል ስማር ነው። ምንድነው የገጠመኝ መሰላችሁ? የሆነ ሰዓት ላይ ከክላስ የተመለስን እኔና ጓደኛዬ የሆነ ባለሱቅ ማለት ከዚህ በፊት ያው ብዙ እቃ ምንገዛው ስክሪፕቶ ምናምን ምንገዛው ከሱ ነበርና ተማሪ ይለናል። ዞር ስንል ከሆነ ነጭ ጋር ከፈረንጅ ጋር እንትን እያለ ነበር፣ እየተከራከረ ነገር ነበርና ኖርዱኝ እስኪ ኖርዱኝ ሲለን ጓደኛዬ ምን ፈልጎ ነው ምን ሆነ ነው ብለን ስሙን ጠራ ነውና ሄደን ከዛ ጠርሙሴን አልመልስም እያለ ነው፣ የለስላሳ ጠርሙሴን አልመልስም እያለ ነው፣ ንገሩልኝ ሲለን ጊዜ ማለት ነው ጓደኛዬ ለምንድን ነው የማይመልሰው ብላ ጠየቀችው ማለት ነው። ሰውየው ያው አማርኛ አይችልም። ሰው ስጠይቀው ገዝቻለሁ ከፍያለሁ it's mine ምናምን ይላታል። No, it's not yours. The liquid is yours, but the bottle is not yours. ስትለው why I paid for it በቃ በጣም ተከራከሩ ምናምን። ከዛ አልገባውም ሰውየው ለምንድን ነው ጠርሙሱ መመለስ ያለብኝ ማለት I don't want to drink here ሲላት ጠጣው ብላ እንዲ ጠርሙሱን ተቀብላ ጠጣው ድሪንክ ስትለው ፈረንጁ ግራ ገባው። እንዴ ያው መጠጣት አልፈልግም ምናምን ይላታል። እኔ ቤት ሄጄ መጠጣት እንፈልገው ብሎ ይዞታል። No, the bottle is not yours. This liquid is yours. This liquid, can you see it? This is yours. but the bottle, this is not yours. እና ባለሱቁ ግራ ገባው። መጨረሻ ላይ ነጩ ለምን እንደሆነ አልገባውም። ጠርሙሱ ለምን የሱ መሆን እንዳልቻለ ከፍዬበታለሁ ብሎ ነው የሚያስበው። ለምን ጠርሙሱ የሱ እንዳልሆነ አልገባውም። እና በጣም ፈኒ አሁን ነው የተረዳሁት።